ለብቻችሁ የምትሰግዱ በምን ሁኔታ እንደምትሰግዱ ልንገራችሁ። በሜዳ ላይ ሄዳችሁ ከሙስሊሞች ጋር ለመስገድ ያልተመቻችሁ ሰዎች ማለት ነው። ለምሳሌ ሴቶች በሆነ ምክንያት ልትቀሩ ትችላላችሁ ቤታችሁ በአካባቢያችሁ የሚሰገድበት ከሌለ ግልጽ ነው አይደለም? የዛን የተሰግዱ እንዴት እንደምትሰግዱ ሙሉ ልንገራችሁ። ልብ ብላችሁ የዒድ ሶላት እንደምትሰግዱ በልባችሁ ትነይታላችሁ። ከዚያ አላሁ አክበር ትላላችሁ። ከዚህ የመጀመሪያው ተክቢረቱል ኢሕራም ይባላል። ይሄ ከተክቢረቱል ኢሕራም በኋላ በተከታታይ 6 ጊዜ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር በአጠቃላይ 7 ተክቢራ ማለት ነው። የመጀመሪያው ተክቢረቱል ኢሕራም እና ከሱ በኋላ 6 በአጠቃላይ 7 ተክቢራዎች። ከዚያ በኋላ سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تلنا الحمد لله رب العالمين سورة الفاتحة تقرأ كجرش بهذا كچالش سبح اسم ربك الأعلى مقرات سنة يهنا ካልቻልሽ ደግሞ የምታውቂውን አጭር ሱራ መቅራት ይቻላል። ከዚያ በኋላ ከጨረሽ በኋላ ሩኩዕ ትወርጃለሽ። ከዚያ በኋላ ሰሚዐ አላሁ ሊመን ሐሚዳ፣ ከዚያ ወደ ስጁድ፣ ከዚያ ወደ ሁለተኛው ተክቢራ ስትመለሽ ደግሞ ወደ ሁለተኛው ረክዓ ስትመለሽ አላሁ አክበር አልሽ አይደል? ከዚያ በተከታታይ 5 ጊዜ ትላላችሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር በአጠቃላይ 6 ማለት ነው። መጀመሪያ ስትነሱ የምትሏት ተክቢራ አለች። ከእርሷ በኋላ በተከታታይ 5። የመጀመሪያው ስንት ነው? የመጀመሪያው ተክቢረቱል ኢሕራም 1፣ ከሱ በኋላ በተከታታይ 6። በአጠቃላይ የመጀመሪያው 7 ተክቢራ፣ የሁለተኛው በአጠቃላይ ስንት ተክቢራ? 6 ተክቢራ ማለት ነው። በአንድ ነው የሚለያዩት። እሺ አስተውሉት። ከዚያ በኋላ ይሄን ከጨረሳችሁ በኋላ አልሐምዱሊላሂ ረብል ዓለሚን ጨረሳችሁ። ከዚያ በኋላ ማንን ሀል አታከ ሐዲሱል ጋሺያን መቅራቱ በላጭ ነው፣ ሱና ነው። ያልቻለ የምትችሉትን አጭር ሱራ መቅራት ትችላላችሁ። ከዚያ በኋላ ሩኩዕ ወርዳችሁ፣ ከዚያ ስጁድ፣ ከዚያ በአጠቃላይ ጨረሳችሁ ማሰላመት ነው። خلاص ይህ ነው የዒድ ሶላት አሰጋገድ።